ሚካኤልን ዛሬማ ሞታታለሁ። ልትሞቺ ነው? ጥሩ ዘይደሻል። እየማለን ስንት ጉድ ሰራ። ምን አገባ? አዎ ሞታለሁ። እሰይ ፈሪ ከሞት ውጪ ምንም አይታየው። ቆየሽ እኮ ሙቺ እንጂ። እንደውም አልሞትም። ቆይ ምንድነው የምትፈልገው? እኔ ኤፍሬም ነኝ። እውቅ ሙዚቀኛና ባለጠጋ ነበርኩኝ። ግን ሴት አፈቀርኩኝና በአንድ የተረገመ ቀን እሷን ከመኪና አደጋ ተርፋለሁ ብዬ እኔ እንደዚህ ሰባራ ሆኜ ቀረው። ንብረቴም እሷን ለማዳን ተሸጠ። የሚያሳዝነው ግን በወራት ውስጥ እኔን ጥላ እሷ ሌላ ገባች። አልዋሽም። እኔም ፍቅረኛ ይከርቶኝ ነው እዚህ የመጣሁት። አንድ ነገር ልንገርሽ፣ ርግብ ጥርስ ባይኖራትም የፈጠራትን አምና ጥሬዋን ትወጣለች። እኛም ሳቅ የሆኑን ሰዎች ቢሸሹን እግዚአብሔርን አምነን እንኖራለን። እህቴ ርግቡኝ፣ ጥርስ ሳይኖርሽ መዋጥ፣ ወዳጅ ሳይኖርሽ በራስሽ መኖር ተለማመጂ። ብዙ ተስፋ ያለው ወጣት ራሱ ላይ ሲወስን ሞት ይስቃል፣ እግዚአብሔር ደግሞ ያዝናል። ነይ አሁን እንሂድ። ወዴት? ያኔ በብዙ ችግር ውስጥ ያለፈው መብረቁ ቅዱስ ሚካኤል ቤተክርስቲያን ዛሬ በእናንተ ኦርቶዶክሳውያን ጥረት እዚህ ደርሷል። አሁን ቤተ መቅደሱ የሚሰራበት ቦታ በጥሩ ሁኔታ ተዘጋጅቶ የመሶበ ወርቅ ቅርጽ ያለው ግዙፉ ቤተ መቅደስ ሊሰራ በዝግጅት ላይ ነን። በቅዱስ ሚካኤል ስም የተጠራ ምዕመን ለቤቱ እንደማይሰስት እናምናለን። እናንተም በዚህ አድራሻ ያቅማችሁን ትረዱን ዘንድ እንጠይቃለን።